በመጽሐፍ ቅዱስ ላይ የትኛው ነብይ እግዚአብሔርን አባቴ ነው ብሎ ጠርቶት ያውቃል? እግዚአብሔርስ የትኛውን ነብይ ልጄ ነው ብሎት ያውቃል? ወይደር የትኛውም መጽሐፍ ቅዱስም ላይ ቢሆን ቁርአንም ላይ እግዚአብሔር አባትነቱን የገለጸለት ነብይ አለ ወይስ ነብይም ሆኖ ደግሞ እግዚአብሔርን አባቴ ብሎ የጠራው አለ? ነቢያቶች እስራኤል የበኩር ልጄ ነው ብሎ ክርስቶስ ይናገራል። እስራኤል ያዕቆብ ነው። እስራኤል የበኩር ልጄ ነው ይላል። ልጄ እያለ ይጠራል። ልክ እንዲሁ ነቢያቶችን መጽሐፍ ቅዱስ ላይ አባታችን እያሉ ይጠሩታል። ክርስቶስ ራሱ ያምናል፣ ይመሰክርላቸዋል። እናንተ አባታችን የምትሉት እናንተ አምላካችን የምትወርሱ ክርስቶስ ለአይሁዶች አባታችሁ እያለ ይገልጽላቸዋል። አባታቸው እንደሆነ ኖ እሱ ሜተድ ኦፍ ኤክስፕሬሽን ነው። ክርስቶስ አባታቸው እንደሆነ ያምናል እሱ ራሱ። ልክ እንዲሁ ልጄ እያለ እስራኤል የበኩር ልጄ ነው ይላል። ምን ትላለህ? ኖ እንትን በነቢያት ደረጃ ነው አሁን ዲስከስ ማድረግ የምንፈልገው። ደሁል እስራኤል የበኩር ልጄ ነው ይላል እያልኩህ እኮ ነው። ምን ትላለህ በዚህ ላይ? የበኩር ልጄ ማለት እስራኤልን የበኩር ልጄ ነው ሲል ከፍጥረት ነው የተመረጠ የመጀመሪያው ስለሆነ የእስራኤል ሕዝብ ልጄ ያለው ማለት ነው። የበኩር ልጄ ነው የሚለውን ቃል የተጠቀመበት ለዛ ነው። ልጄ ይላል አይደለ? ልጄ ያለው ማንን ነው እያልክን ነው? ማንን ነው ልጄ ያለው እዚያ ጋር? ኢየሱስን ነው ወይንስ ሌላን አካል ነው? እስራኤል የበኩር ልጄ ነው ብሎ የጠቀሰው ነው አይደል የምትለኝስ? እስራኤል የበኩር ልጄ ነው ብሎ ሲናገር እግዚአብሔር ምንን ኤክስፕረስ ቅድም አዋድ የሚለውን ነገር ስትናገር ስለሰማሁ ነው። ለእህታችን ዳዊት እሱ አይደለም ጥያቄ። እስራኤል የበኩር ልጄ ነው ሲል ጊዜ ኢየሱስን ነው ወይንስ ሌላን አካል ነው ነው ጥያቄ። ሌላን አካል ማንም ብሏል ልጄ ብሎ የጠራው ማንን አለ ብለህናል አይደለ? ያው ከነቢያት ያው ማን ይላል? እስራኤል የበኩር ልጄ ነው ይገዛልኝ ዘንድ። በጣም ጥሩ። እስራኤል ማን ነው? እንደ መጽሐፍ ቅዱስ ሕዝብ ነው። እስራኤል በጣም ጥሩ። ስለዚህ አይሁድ ዝርያ ያላቸው ህዝቦች መጣሪያ ስም አይደለ እስራኤላዊ። በጣም ጥሩ። ከክርስቶስ ውጭ ማንን ነው ልጄ ያለው ብለህናል አይደለ? ከክርስቶስ ውጭ እንዳለ እነዚህን ሁሉ ህዝብ ያመጣሁልህ ማለት ነው። ልጄ እግዚአብሔር የጠራው ጥያቄን አንዴ ልድገምልህ። ውስ ይቅርታ ካልተግባባል ከነቢያት ከላካቸው ነቢያቶች ከእስራኤል አይደሉም እንዴ? ተቀልላል ነው ከእስራኤል ከነቢያቶች ውጭ ነው እዚህ ጋር እያለ ያለው ልጄ እያለ ያለው። ኖ ይሄኛውማ ይኸውልህ የበኩር ልጅ ነው ብሎ እስራኤልን ገለጸ ማለት ከፍጥረት የመጀመሪያ የኔ ህዝብ ነው የተመረጠ ህዝብ ነው። ማን ነው እንደዛ ያለው ልጅ ያለው? እንደማለት አውዱን ነው መረዳት ያለብን። አሁን ቅድም እህታችንን አውዱ ብለህ ስታስረዳ የተመረጠ ብለህ ራስህ እየተረጎምክ ነው። ልጄ ያለው ማንን ነው ኢየሱስ ውጭ ብለህ ጠየቅከን አይደለ? ያ ነው በነቢያት አሁን ለሌላ የፈለኩት ምን መሰለህ? ነቢያቶች ከእስራኤል ናቸው አይደሉም? በፈለከው መንገድ መሄድ ትችላለህ። ናቸው። ስለዚህ ነቢያቶችን ልጄ ብሏቸዋል ማለት ነው።